በሞቃታማው ከሰዓት በምታቃጥለው የአፍሪካ ፀሐይ ስር ኢብራሂም ትራኦሬ በአንድ የገጠር መንደር ውስጥ እየተጓዘ ነው። በጉዞ መሃል ግን አንድ ነገር ትኩረቱን ይስበዋል። ትንሽ ሕፃን ልጅ በባዶ እግሩ የተሸከመው ከባድ የጡብ ሸክም አስጎንብሶታል። የተቀዳደደ ልብሶችን የለበሰ ዝግ ብሎ የሚራመድ ማንም ግን ቆም ብሎ ያላየው ሕፃን። ነገር ግን ኢብራሂም ትራኦሬ ሊያልፈው አልፈቀደም። መንገዱን ከመቀጠል ይልቅ አንድ ያልተጠበቀ መልእክት ለጥበቃዎቹ አስተላለፈ። ይህን ሕፃን ልጅ ተከተሉት አለ። መኪናው ፍጥነቱን አቀዘቀዘ። ልጁ ምንም ያስተዋለው ነገር አልነበረም። የተደራረቡ ጡቦችን እንደተሸከመ በጠራራው ፀሐይ 2 ኪሎ ሜትሮችን ተጓዘ። ልብሶቹን ላብ አርጥቧቸዋል። እግሮቹ እየተንቀጠቀጡ እርምጃውን ቀጥሏል። በመጨረሻም ትንሽ የኮንስትራክሽን ሳይት ጋር ደረሰ። እየተገነባች ያለች ግድግዳዋ ያላለቀች ትንሽ ቤት ጋር። እዛም ከትንሿ ቤት ጎን ደካማና የቀጨጨች እናቱ ትንሽዬ የእንጨት ወንበር ላይ ተቀምጣለች። ልጁ ቀስ ብሎ ሸክሙን አወረደ። እናቱ ፈገግ አለች። በዚህ ቅጽበት ነበር ኢብራሂም ትራኦሬ ከመኪናው የወረደው። ጥበቃዎቹ ተገርመው ይመለከቱታል። ሰራተኞቹ ፈዘው ቀሩ። ልጁ ፍርሃት ተሰማው። ነገር ግን ትራኦሬ ወደ ልጁ አመራ። በለስላሳ አንደበት ለምንድነው ይህን ሁሉ ጡብ ለብቻ የምትሸከመው ሲል ጠየቀው። ልጁም አባቴ ባለፈው ዓመት ነው የሞተው። ይህን ቤት ክረምቱ ሳይመጣ እናቴ በሰላም እንድታርፍበት ብለን እየሰራን ነው ሲል መለሰለት። ዝምታ ሰፈነ። ትራኦሬ ያላለቀውን የግድግዳ ክፍል ተመለከተ። ከዛም ደካማ እናቱን፣ የሕፃኑን ልጅ ትንሽዬ እጆች ተመለከተ። እነዚህ እጆች መጽሐፍ መሸከም ሲኖርባቸው ጡብ ተሸክመው አየ። ምንም ቃል ሳይተነፍስ ፊቱን ወደ ቡድኑ አዞረና ዛሬውኑ ይህን ቤት ጀምሩ ሲል አዘዘ። በዛም አላበቃም። ትልቁንና ወሳኙን ነገር ተናገረ። ይህ ልጅ ትምህርት ቤት ይግባ፣ ሙሉ ድጋፍ ይደረግለት፣ ለእናቱም ደግሞ ሙሉ ሕክምና ሲል ሰራተኞቹ በሚሰሙት ነገር ተደመሙ። ልጁ ምን እየተከናወነ እንዳለ አልተረዳም። እናቱ ማልቀስ ጀመረች። በብስጭት አልነበረም፣ ደጋፊ በማግኘቷ በተሰማት ሲቃ ነበር። በሳምንት ውስጥ ያቺ ቤት ተጠናቀቀች። ልጁ ጡብ ከመሸከም ወደ ትምህርት ቤት ገባ። ተስፋ ቤታቸው ውስጥ ገባ። በዛ ቀን ኢብራሂም ትራኦሬ ሲከተል የነበረው ልጁን አልነበረም። ነገር ግን ይከተል የነበረው ሕይወትን ለማሸነፍ የሚደረግን ታሪክ ነበር። በዝምታ ውስጥ ያለን ጥንካሬ። ከዛም አንድ ትልቅ እውነት አረጋገጠ። መሪነት ወሬ ብቻ እንዳልሆነ፣ በምትኩ መሪነት ማለት ያልታየውን ማየት እንደሆነ፣ አጋዥ ያጡ ድኩማኖችን መርዳት እንደሆነ፣ ከዛም በላይ ማንም ባልጠበቀው ሰዓት ለሰዎች መድረስ እንደሆነ። አንዳንዴ የአንዲት ሀገር የወደፊት ዕጣ ፈንታ ጡብ የተሸከመው ሕፃን ልጅ እጅ ውስጥ ሊገኝ ይችላል። እናም ደግሞ አንዳንዴ አንድ ሰው መጥቶ ሁሉን ነገር ሊቀይር ይችላል። የእውነት ይህ ታሪክ ልብ የሚነካና አስተማሪ ሆኖ ካገኛችሁት ቻናሌን ላይክ፣ ፎሎና ሼር በማድረግ ኃላፊነቶን ይወጡ። ደግ እናስብ፣ ደግ እንስራ።